አሁን ወጣችን እንዲመስሏል። ጨው እንጨምራለን። ጨው 2 የሻይ ማንኪያ በቂ ይመስለኛል። ካልበቃ ግን ምን ታደርጋላችሁ? ቀምሳችሁ ጨምሩበት። እሺ፣ ተቀምሶ ነው የሚጨመረው። አሁን ወጣችን እንዲህ ቆንጆ ሆኖ ደርሷል። እንቁላል እንጨምራለሁ። ያው እንዳልኳችሁ የዚህ ሀገር ስጋ በአንዴ ብስል ስለሚልባችሁ ይሄው ይሄ ይመስላል። እኔ የሰራሁት በቅቤ ነው። ዘይት አልጨመርኩበትም። እናንተ እንደፈለጋችሁ ዘይት ከፈለጋችሁ ዘይት አድርጉ። እንደሱ ነው፣ እንደፈለጋችሁ ነው የምትሰሩት። መልካም ፋሲካ። ስለተከታተላችሁኝ አመሰግናለሁ። ይሄን የመሰለ ዶሮ ሰርታችሁ ኢንጆይ አድርጉ። ተባረኩ። እግዚአብሔር ይስጥልኝ ስለምታዩ